ከእናንተ በላይ ልበል እንጂ እኔም አድሜ ላባትሽ አንድም ንብረት በስም ያልተወልኝም። እኔ አላምንም። ብቻ ያፌት ኤፍራታን ሊያገባ ስለሆነ ንብረት ወደ እሷ ነው የሚመጣው። ወጥመድ ውስጥ እንዳስገባችሁ ይገርማል። አንቺ እናቴ ብለው ከሰሙሽ ገና ብዙ ነው የምታወሪው። አንዴ ያፌት፣ አንዴ ገነት፣ አንዴ ኤፍራታ። እባክሽን እኔ ደክሞኛል፣ ማረፍ ፈልጋለሁ፣ ውጪልኝ። እና የገነትና ኤፍራታ እናትና ልጅ ማልተዋጥልሽ ማለት ነው? ወይዘሮ ሉሊት እባክሽን መተኛ። እሱ በደገሰው ድግስ እኔ አገባት ይሆናል። አንተ አላምንም። ቀለበት ብቻ ገዝተህ ባልሆነ የሚገርም ነገር ይሄን ሀሳብ ያመጣችሁ ቤዛ ናት። እሺ እውነት እኔ ግን እሷ ልጅ ብዙም አላምናትም። ማለት ባይዘው እያስመሰለች አይደል? የሆነ ጊዜ ነግሬያለሁ። ጠጥተን አብረን ተኝተናል ምናምን ያልኩ ሰዓት እኔ አብረን ያደረን መስሎኝ ነበር። ለካ እስከ ዛሬ እየተጫወታች። ናታን እንግዲህ ቀለበት ገዝቶ አስቀምጧል፣ አዘጋጅቷልና። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ ሰላማችሁ ይብዛ በያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቼ ላይክ በማድረግ አበረታቱኝ። ናታን እንግዲህ ቀለበት ገዝቶ ለኤፉ አዘጋጅቷል። ምክንያቱም ማን ያውቃል እሱ በደገሰው ሰርግ ላይ እኔ ቀለበት ላረግላት እችላለሁ እያለው ነበረ እንግዲህ ለቢኒ እና ናታን አሁን ላይ ሁሉንም ነገር ንዴቱንም ምኑንም ወደ ጎን አድርጎ ትቶታል። ይሄንንም ደግሞ እንዳደርግ የረዳችኝ የነገረችኝ ቤዛ ናት እያለ ነበረ። ቤዛን እያመሰገናት ነው እንግዲህ። እቺ ልጅ ግን ምንም ደስ እያለችኝ አይደለም ቤዛ እያለ ነበረ እንግዲህ ቢኒ እና እውነቱን ሁሉ እኔ ራሱ ማመን አቅቶኛል እና አብረንም ደግሞ እንዳላደረን ነግራኛለች። ምክንያቱም አንተ ሰክረ በነበረበት ጊዜ ተጠቅሜብክ ነው እንጂ አብረን አላደርንም ብላኛለች ብሎ እንግዲህ ለቢኒ ሲነግረው እና ታዲያ ልጁ የማ ልጅ ነበረ ብሎ ነበረ እንግዲህ ቢኒ የጠየቀው ያ ናታንን። አንተ ቆይ እንደውም እኔ አላሰብኩም ነበረ እሷ እንደዚህ ስትለኝ ደስ ብሎኝ ስለነበረ እሱን አላሰብኩትም ነበረ እያለ ነበረ እንግዲህ ናታን። ነገር ግን አሁን እሱን እንዳትጠይቃት በአሁን ሰዓት ሌላ ጊዜ ቀስ ብለት ጠይቃታለህ የማ ልጅ እንደሆነ እያለ ነበረ እንግዲህ ቢኒ። እውነቱን ሁሉንም እንግዲህ መድረሱ አይቀርም፣ እውነቱ መውጣቱ አይቀርም። ቢቆይም ሁሉ ነገር እውነታው ይወጣልና ከኤፍራታ ጎን መቆም አለብክ። እንደዚሁ በአንዴ ተስፋ ቆርጠ መቶ የለብህም። እቺ ልጅ ልደግፋት ይገባል። የምችለውን ነገር አድርገ ይሄን ሰርግ እንዲቀር ማድረግ አለብህ። በኋላ እንዳይቆጭክ ምንም ነገር ሳታደርግ አግብታ በኋላ እንዳትጸጸት ብላው ነበር እንግዲህ ቤዛ። እውነት ለመናገር ቤዛ በጣም ጥሩ ሰው ሆናለች አሁን ላይ። ህዊም ደግሞ እያበረታታቻት ነበረ። ምክንያቱም እህትሽን ከጎንሽ አድርጊያት፣ እህትሽ ከጎና ቁሚ፣ ከእህትሽ ጎን መሆን አለብሽ። እሷ በጣም ትወድሻለች፣ ከእሷ በላይ ማንም የሚወድሽ ሰው የለም እያለቻት ነበረ እንግዲህ ለቤዛና ሁሉም እንግዲህ ወደ ሰርግ ቤት መሄድ አለብን ብሎ ተመካክሯል። እነ ጽዮንም እንግዲህ ለባብሳ ተነስታለች፣ እንሄዳለን ብላለች እና ገኒ ማልሄድም ብላ ነበረ። ነገር ግን ቢኒ በደስታዋ ቀንማ በዘርጓ ቀንማ ከጎኗ መቆም አለብሽ። እንዴት አንቺም እንደ ገኒ ሆነሽ እሷን ደግሞ እንደ ኤፍራታ ሆና የዛሬዋን ቀን አብራችሁ መሆን አለባችሁ፣ እንዴት ትቀራልሽ እያላት ነበረ ቢኒ። እና እናንተ ልጆች ቆይ የሆነ ተንኮልማ አስባችኋል፣ በደናችሁ አይመስለኝም። ናታንም ይሄዳል ማለት ነው እያለች ነበረ እንግዲህ። ናታንም ዘንጦ ነው እንግዲህ ወደዛ በደስታ የሄዱት። ምክንያቱም ለያፌት ተንኮልን ጠንስሶ ስለነበረ ያፌትን እንግዲህ ይሄን ሰርግ እንዲቀር ስለሚፈልጉ ሁሉም የሆነ ያሰበው ነገር አለ። ምክንያቱም አለ ምክንያት አይደለም ኤፍራታ ያፌትን ለማግባት የወሰነችው በሆነ ነገር እያስፈራራት ነው እያሉ ነበረ። እና ህዊ ደግሞ ተደብቃ እንግዲህ እዛ ሰርግ ቤት ውስጥ መታ ነበረ። ኤፍራታ ጋር ተሸፋፍና ነው የመጣችው። ኮፍያ አድርጋ ፊቷንም ሸፍና
እዚህ ቤት ውስጥ እንዴት እንደገባው አንቺ አታቂም። እና ኤፉዬ እባክሽን ይሄ ሰርግሽ ሳይከናወን ከጎንሽ መቆም ስለምፈልግ ነው። እዛ ሴቶቹ ጋር ሊወስደኝ እየፈለገ ነው እና አሁን ራሱ እንዴት ሆኜ እንደመጣው አታቂም። እና እባክሽን ይሄ ሰርግ ተዩ። እርግጠኛ ነሽ ወይ? ይሄ ሰርግ ማድረግ ትፈልጊያለሽ ወይ? በማን ነው እያስፈራራሽ ያለው? ሁሉንም ነገር ንገሪኝ እያለቻት ነበረ። እንግዲህ አሁን ምንም ጥቅም የለውም ሁሉ ነገር አልቋል እኮ እያለቻት ነበረ። እንግዲህ ለሂዊ ምንም ማድረግ አልችልም፣ በቃ አሁን መሄድ አለብኝ ብላለች። እና አንቺም ለልጆችሽ ሰው ብለሽ አይደል ራስሽን መስዋዕት እያረግሽ ያለሽው፣ እኔም ደግሞ እንደዛው ነው እያረግኩ ያለሁት። እባክሽን ተይ ይቅርብሽ እዛ ሴቶቹ ጋር መግባቱ እያለቻት ነበረ ኤፍራታ። ምክንያቱም ቦታውን ስለምታቅ የቦታውን መጥፎነት ስለምታቅ እና ደግሞ ሉሊት እንግዲህ ስለ ገንዘብ ብቻ ነው የምታስበው። ምክንያቱም ኤፍራታ ለገንዘብ ብላ ነው ያፌትን ያገባችሁ ብላ ነው የምታስበው። እና እኔ እድሜ ለአባትሽ ይኸው ባዶ እጄን አስቀርቶኝ ነው ይሄ ሄዶ እያለቻት ነበረ ለቤዛ። እንግዲህ እኔ አልገባኝም፣ እኔ ላምንሽ አልችልም። ቆይ እንዴት እንደዚህ አሁን በኤፍራታና በያፌት እየቀናሽ ነው ማለት ነው እያለቻት ነበረ። በጣም ጎበዝ ናት፣ አድንቂያታለሁ። ግን እንዴት በአንዴ ናታንን ትታ ወደ ያፌት ሄደች? አሁን እኮ የሆነ ነገር ተፈጥሮ እንኳን ያፌት ቢሞት ይሄ ሁሉ ንብረት የሷ ነው የሚሆነው እያለች ነበረ። እንግዲህ ሉሊት ስለ ገንዘብ ብቻ ነው የምታስበው እውነት ለመናገር። እና ሰርጉም ደግሞ ሊሳካ አልቻለም። ምክንያቱም ጽዮን ውሃ ውስጥ የሆነ መድኃኒት አድርጋበት ነበረ። ሁሉም ሰው እንግዲህ ተመካክሮ ነው ያደረገው። ዳጊም ቢኒ፣ ቤዛና ናታን ሆኖ ነው እንግዲህ ይሄን ነገር ያቀዱት። ሰርጉ እንዳይፈጸም ፈልጎ ነበረና እና ለያፌት ጓደኛ ያ እንደ ወንድሙ የሚያየው ልጅ እንግዲህ ጽዮንና ናስኪ ያፌት አፉ ደርቋል፣ ከሰርጉ በፊት ከመውደቁ በፊት ይሄንን ውሃ እንዲጠጣ ስጠው እስኪ አንተ ብላ እንግዲህ ምክንያቱም ልጁ ጽዮን ምንም ብትለው ራሱ አይኑን ጽዮን ላይ ጥሏል። ናታን ራሱ እንዴት ነው የማታቃት ሴት በአንድ ቀን አንተ እንደዚህ የምትሆነው የምትጠቅሳት ስታቃት ነው ብሎ እንግዲህ በጣም እየተቆጣ ነበረ። ያፌትም ስለ ጽዮን ነገር እንግዲህ በጣም እየተቆጣ ነው። እንግዲህ ከዚህ በኋላ ስሟን እንኳ ስታነሳ ባይክ አይነክ ነው ማጠፋልክ ብሎ በጥፊ ነው እንግዲህ የመታውና ያፌት ምን እንዳሰበ አይታወቅም። እንግዲህ እርግጠኛ ነኝ ከጽዮን ጋር ወይ የሆነ የስጋ ዝምድና ይኖራቸዋል ወይ ጽዮን የያፌት እህት ልትሆን ትችላለች ብዬ አስባለሁ እኔ። እና ያንን ውሃ ከጠጣ በኋላ ያፌት ራሱን ስቶ ወድቋል። እንግዲህ ሰርጉም ሊካሄድ አልቻለም። በዚህ ምክንያት ሰርጉም ይቀራል ብዬ አስባለሁ። ለኤፍራታ ቀለበት ሊያረግላት ሲል ራሱን ስቶ ወድቋልና በቀጣይ እንግዲህ ምን እንደሚፈጠር እስኪ አብረን የሚናይ ይሆናል። ይሄ ሰርግ ይቀጥላል ወይስ ይቀራል? እናንተ ምን ትላላችሁ? ውድ ቤተሰቦቼ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። ሁላችሁንም አመሰግናለሁ። በቀጣይ እስከምንገናኝ